እግዚአብሔር በማንም ሰው ህይወት ውስጥ አርፋጅ አይደለም። እውነት እኔ በጣም ከልብ መናገር የምችለው አርፋጅ አይደለም። ያቆማል፣ ምስክር ያደርጋል። ብቻ አንተ እመነው። እውነት ዝም ብለህ እንዳደረገልህ አስበህ አምነህ ቁም። በታች ነኝ ብለህ ባልካቸው ሰዎች ፊት ላይ ያቆማል። ልክ እንደ ዮሴፍ። እኔ ስለ ዮሴፍ ተናግሬ አልጠግብም። በቃ ዮሴፍ ወንድሞቹ ይጠሉት ነበር። በጣም የበታችነት ስሜት እንዲሰማው ያደርጉታል። ግን አባቱ ይወደው ነበር። ለሱ አባቱ ይወደዋል። ምን አገባው? ወንድሞቹ ይጠሉታል። ያዕቆብም ከልጆቹ ሁሉ አብልጦ ዮሴፍን ይወደው ነበር። ስለዚህ አባቱ መወደዱ ለሱ ተጠቅመና እግዚአብሔር ይወድሻል፣ እግዚአብሔር ይወድሃል፣ ይጠብቃል። ያሰበልህ ያዘጋጀልህ ብዙ ነገር አለ። ከሰው በላይ አይደለም፣ ከማንም በላይ የሚያደርግበት ቀን ይመጣል። አምኖ እግዚአብሔርን መጠበቅ መልካም ነውና ተስፋ አትቆርጡ ነው ትልቁ መልእክት። ተስፋ እንዳትቆርጡ እና እግዚአብሔር ፊት ተወዳጅ ነህ፣ እንቁ ልጅ ነህ፣ ልዕልት ነሽ። ባይዞይ እግዚአብሔር ንጉስ ነው፣ አንቺ ልጁ ነሽ፣ ልዕልት ነሽ። አንተ ደግሞ ልዑል ነህ። ፍጥረታት ሁሉ እንዲገዙልህ የተፈጠረልህ የእግዚአብሔር ልጅ፣ የእግዚአብሔር ክቡር ፍጥረት፣ ከምንም ነገር በላይ እንዳልከው የእግዚአብሔር መልክ የተሳለበት አምሳያ ሆነ። ይሄን ነው ማለት እንችላለን። እግዚአብሔር ያክብርልን።